አልኮል ጠጥቶ መኪና ማሽከርከር ተራ ስህተት ብቻ አይደለም፣ የሰውን ሕይወት አደጋ ላይ የሚጥል ከባድ ቁማር ነው። የወደፊት ሕይወታችሁን እየገነባችሁ ያላችሁ ወጣቶች ከሆናችሁ በጥሞና አዳምጡ። ጠጥተን መኪና ማሽከርከር የሌለብን 5 ዋና ዋና ምክንያቶችን እነሆ። አንደኛ፣ አልኮል አእምሮን ይቆጣጠራል። ክሊኒካዊ ምርምሮች እንደሚያሳዩት አልኮል የአእምሯችንን የማሰብና የማገናዘብ አቅም ወዲያውኑ ያዛባዋል። እንዲሁም የአካላዊ ምላሽ ፍጥነታችንን በእጅጉ ይቀንሰዋል። በመሆኑም አደጋ ሲያጋጥም በበቂ ፍጥነት ምላሽ መስጠት አንችልም። ሁለተኛ፣ አልኮል ገዳይ የሆነው እውነታው ይሄ ነው። ሳይንሳዊ መረጃዎች እንደሚያረጋግጡት በአልኮል የተዘበራረቀ አሽከርካሪነት በየዓመቱ የብዙ ሺህ ሰዎችን ሕይወት ይቀጥፋል። ማናችንም ብንሆን ከባዮሎጂ እና ከፊዚክስ ሕግጋት በላይ አይደለንም። ሶስተኛ፣ አልኮል የሕግ ውድመትን ያመጣል። አንድ ጊዜ ጠጥቶ በማሽከርከር መያዝ ከፍተኛ የገንዘብ ቅጣት፣ መንጃ ፈቃድን ማጣት እና የእስራት ቅጣትን ያስከትላል። ከሁሉም በላይ ደግሞ በወንጀል ሪከርድነት በሰነዳችሁ ላይ ተመዝግቦ ይቆያል። ይህ ማለት የወደፊት የሥራና የሕይወት እቅዶቻችሁ ሙሉ በሙሉ ሊያጨልም ይችላል። አራተኛ፣ አካላችሁ መጽሐፍ ቅዱስ እንደሚለው ቤተ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 6 አካላችን የመንፈስ ቅዱስ ቤተ መቅደስ መሆኑን ያስታውሰናል። ራሳችንን በግዴለሽነት አደጋ ላይ መጣል እግዚአብሔር አካላችንን እንድናከብር የሰጠንን ጥሪ በቀጥታ መጣስ ነው። አምስተኛውና የመጨረሻው ሕይወትን እንድንጠብቅ ተጠርተናል። ምን ማለት ነው ሕይወትን መጠበቅ? የክርስቶስ ኢየሱስን ብርሃን እንደተሸከምን ወጣቶች እንደመሆናችን መጠን ባልንጀራችንን እንድንወድ ታዘናል። ምን አያያዘው ከዚህ ጋር? ከአልኮል ነፃ ሆነን መኪና ለማሽከርከር ስንመርጥ በዙሪያችን ያሉትን ሰዎች ሕይወት በተግባር እየጠበቅን ነው። የወደፊት ሕይወታችሁ እጅግ ብሩህ ነው። በእናንተ ላይ ያለው የእግዚአብሔር ጥሪም እጅግ ታላቅ ነው። ስለዚህ በጊዜያዊ ውሳኔ አደጋ ላይ ልትጥሉት አይገባም። ትክክለኛውን ምርጫ አድርጉ። ማህበረሰባችሁን ጠብቁ፣ እምነታችሁን አክብሩ እና ሁል ጊዜም ከአልኮል ነፃ ሆናችሁ መኪና ማሽከርከርን ምረጡ።